ሰላም ጤና ይስጥልኝ ውድ የኢትዮ ፋክት ኒውስ ተከታታዮቻችን፣ ዛሬ ዓለምን በአንክሮ የሚያስገርሙና በቀጠናችን ላይ ከፍተኛ ተጽዕኖ ሊፈጥሩ የሚችሉ መረጃዎችን፣ ሰበር ዜናዎችን ይዘን ቀርበናል። በዛሬው ዕለት የዓለምን የፖለቲካ ካርታ እየቀየሩ ያሉ እጅግ አሳሳቢና ሰበር መረጃዎችን በጥልቀት እንፈትሻለን። በዛሬው ዜናችን ከመካከለኛው ምስራቅ እስከ አፍሪካ ቀንድ ባለው እጅግ አስጨናቂ የደህንነት ሁኔታ ላይ ሰፊ ትንታኔ ይዘናል። በአንድ በኩል የአሜሪካና የኢራን ግንኙነት በታሪካዊ የለውጥ ምዕራፍ ላይ ይገኛል። የኢራን አመራር አወቃቀር በከፍተኛ ሁኔታ በተቀየረበት በዚህ ወቅት ዋሽንግተን ከቴህራን ጋር የምታደርገውን ድርድር ከበፊቱ እጅግ የተወሳሰበ ሆኗል። በሌላ በኩል በአጎራባች ሀገራችን ሶማሊያ በፕሬዝደንት ሐሰን ሼክ ሙሐመድ የስልጣን ዘመን መራዘም ምክንያት የፈነዳው ህዝባዊ ቁጣና የመንግስት ወታደሮች የወሰዱት እርምጃ የሞቃዲሾን ደህንነት ለአደጋ ጥሎታል። ዛሬ እነዚህን ክስተቶች በጥልቀት እንመረምራለን። ለኢትዮጵያና ለቀጠናችን ያላቸውንም ፋይዳ እንፈትሻለን። የኢራን የኒውክሌር ፋይሎች አዲስ ምዕራፍ ከፍተዋል። ፕሬዝደንት ትራምፕ የወሰዱት ያልተጠበቀ የዲፕሎማሲ እርምጃ ዓለምን ሁሉ ለሁለት ከፍሏል። ይህ ድርድር በስኬት ይቋጭ ወይስ ጊዜ ለመግዛት ብቻ ነው የሚታየው? ይህ ነው የዛሬው ጥያቄያችን። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ የዕለቱን መረጃዎች መከታተል አትዘንጉ። በመካከለኛው ምስራቅ ያለው የሆርሙዝ ወሽመጥ ዕጣ ፈንታ የዓለምን ኢኮኖሚ ከማናጋቱ በላይ በቀጣይ ሊከሰቱ የሚችሉ ወታደራዊ ግጭቶች ማዕከል ሆኗል። የአሜሪካ ሴንትኮም እና የኢራን አብዮታዊ ዘብ ጦር መረጃዎች ላይ ያለው ከፍተኛ ቅራኔ የዓለም ሀያላን አገራት በአንክሮ እንዲከታተሉ አስገድዷቸዋል። አሁን በቀጥታ ወደ ዝርዝር መረጃዎቻችን እናልፋለን። ከኢራን የኒውክሌር ድርድር ጀምሮ እስከ ሞቃዲሾ የፖለቲካ ፍንዳታ ድረስ ሁሉንም በዝርዝር እንመለከታለን። አብራችሁን ቆዩ። በቅድሚያ ትራምፕ ከቴህራን ጋር ለሚደረገው ድርድር ወሳኝ ውሳኔ ላይ ደርሰዋል። በአሜሪካና በኢራን መካከል እየተካሄደ ያለው ድርድር በዓለም አቀፍ ደረጃ ትልቅ ጥያቄ ምልክት ይዟል። በቅርቡ በኦማን ሙስካት የተካሄዱት ተከታታይ ድርድሮች ሁለቱም ሀገራት ያለባቸውን ጥልቅ አለመተማመን አሳይተዋል። ፕሬዝደንት ትራምፕ የኢራንን አቅም በአዲስ መልክ መገምገማቸው ኢራን ካሁን በኋላ የቀድሞ የአቅም ማነስ ያለባት ሀገር ሳትሆን በኒውክሌርና በወታደራዊ ቴክኖሎጂ የታጠቀች ሀያል መሆኗን ማመናቸውንም ያመላክታል እየተባለ ነው። ኢራን በአሁኑ ወቅት የያዘችው የ60% የበለጸገ የዩራኒየም ክምችት ዋሽንግተንን እያሳሰበ ይገኛል። ነገር ግን የኢራን መንግስት ይህንን እንደ የመደራደሪያ ካርድ እየተጠቀመበት ይገኛልም ተብለዋል። በአንድ በኩል የኢራን ጠንካራ አቋም ያላቸው ዲፕሎማሲን ሲቃወሙ፣ በሌላ በኩል ደግሞ በውጭ ጉዳይ ሚኒስቴር በኩል እየተካሄደ ያለው ስውር ዲፕሎማሲ የኢራንን ኢኮኖሚ ከማዕቀብ ለማውጣት እየተደረገ ያለ ጥረት ነው ብለዋል። በሆርሙዝ ወሽመጥ አካባቢ እየተደረገ ያለው የአሜሪካ የጦር መርከቦች እንቅስቃሴ የኢራንን የባህር ላይ ንግድ ለመቆጣጠር ሳይሆን የኢራንን የኒውክሌር ፕሮግራም ለመግታት የሚደረግ ስልታዊ ማስፈራሪያ ነው። ይህ ሁሉ ሲጨመርበት በአሁኑ ሰዓት ድርድሩ ወደ ስምምነት ይደርሳል ወይስ ወደ ቀጥተኛ ግጭት ያምራል የሚለው ትልቁ አጀንዳ ሆኖ ቀጥሏል። አሜሪካ የምትፈልገው የኒውክሌር አቅም እንዲቀንስና ኢራንን ከክልሉ ሀገራት ጋር ያላትን ወታደራዊ ጣልቃ ገብነት እንድታቆም ነው። ነገር ግን ኢራን የምትፈልገው የኢኮኖሚ ማዕቀቡ እንዲነሳላትና የተያዙ ንብረቶቿ እንዲለቀቁ ነው። ይህ ድርድር በስኬት ይቋጫል ወይስ ጊዜ ለመግዛት ብቻ ነው የሚታየው? ይህ ነው የዛሬው ጥያቄያችን። ከፖለቲካው ባሻገር ኢራን በኒውክሌር መስክ ያስመዘገበችው እድገት የዓለምን የኃይል ሚዛን እየቀየረ ነው። በተለይም ከሩሲያና ከቻይና ጋር ያላት ስትራቴጂካዊ ትስስር
አሜሪካንን ለየት ያለ የዲፕሎማሲ አቀራረብ እንድትጠቀም አስገድዷታል። ትራምፕ ከዚህ በፊት የነበሩትን ስምምነቶች ቢቃወሙም አሁን ግን የራሳቸውን መፍትሄ ለማምጣት መሞከራቸው ግልጽ ነው። የኒውክሌር ፋይሎች በዋሽንግተንና በቴህራን ጠረጴዛ ላይ ተከፍተዋል። የዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ IAEA ቁጥጥሩን ኢራን ለጊዜው ብትቀበልም የምርምር ማዕከላቷን ግን አሁንም በከፍተኛ ሁኔታ እየተንቀሳቀሱ ነው። ይህ ድርብ ሚና በአሜሪካ የደህንነት አማካሪዎች ዘንድ ትልቅ ስጋትን እንደፈጠረ እየተገለጸ ይገኛል። በመጨረሻም ይህ የድርድር ሂደት ለሁለቱም ሀገራት ሕልውና ወሳኝ ነው። ኢራን ለኢኮኖሚዋ መዳን፣ አሜሪካ ደግሞ ለመካከለኛው ምስራቅ መረጋጋት ሲሉ ይህንን ስምምነት እንደሚያስፈልጋቸው ቢስማሙም ነገር ግን በየአገራቱ ያሉ የውስጥ የፖለቲካ ፍላጎቶች ስምምነቱን የበለጠ አስቸጋሪ ያደረጉት ይገኛል ተብሏል። በቀጣይ የአሜሪካ ሴንትኮም የቅርብ ጊዜ ወታደራዊ እርምጃዎች። ወደ ወታደራዊ ግንባር ስንሸጋገር ሁኔታው እጅግ አደገኛ ነው። ሰኔ 5 ቀን 2026 ዓ.ም የአሜሪካ ማዕከላዊ እዝ በይፋ እንዳስታወቀው በ4 የኢራን አጥቂ ድሮኖች ላይ የወሰደውን እርምጃ በግልጽ አስቀምጧል። እነዚህ ድሮኖች የሆርሙዝ ወሽመጥን ለማቋረጥ ወደሚሞክሩ ንግድ መርከቦች እየበረሩ ነበር። ይህ እርምጃ የአሜሪካንን የባህር ላይ ነጻነት ፖሊሲ ያሳያል። የኢራን አብዮታዊ ዘብ ጦር በበኩሉ የአሜሪካን የራዳር ጣቢያዎች በባህር ዳርቻዎቻቸው ላይ መታችኋል በማለት በኢራን ሚዲያዎች የፕሮፓጋንዳ ማዕበል እየፈጠረ ነው። ይህ የስነ ልቦና ጦርነት የተሰኘው የኢራን አዲስ ስልት የአሜሪካን ወታደራዊ ኃይል በክልሉ መገኘት ለማጥላላት የታለመ ነውም ተብሏል። ይሁን እንጂ እስካሁን ድረስ በአሜሪካ ጦርና በኢራን መካከል ያለው ፍጥጫ በክልሉ ውስጥ ያሉትን እንደ ሳውዲ አረቢያ፣ ኩዌት፣ ባህሬን ያሉ አገራትን ለከፍተኛ የጸጥታ ስጋት እየዳረጋቸው ነው። የዓለም የነዳጅ ገበያም ይህንን ውጥረት በመፍራት የዋጋ ንረቱ እንዲጨምር አድርገዋል። የአሜሪካ ድሮኖች በየቀኑ በሆርሙዝ ሰማይ ላይ መታየታቸው ውጥረቱን ወደ አዲስ ደረጃ ከፍ አድርጎታል። የኢራን ወታደራዊ ስትራቴጂስቶች የአሜሪካንን አጋር ሀገራት ኢራንን ለመምታት መጠቀም አደጋው የሁለቱንም ወገን መሆኑን በግልጽ አስታውቀዋል። ይህ ማስጠንቀቂያ በክልሉ ያሉ አገራትን ከፍተኛ የደህንነት ስጋት ላይ ጥሏል። በተለይም የሆርሙዝ ወሽመጥ የነዳጅ ማስተላለፊያ መስመር ለዓለም ኢኮኖሚ ምን ያህል ወሳኝ መሆኑን በግምት ውስጥ በማስገባት አሜሪካና አጋሮቿ የባህር ላይ ጥበቃቸውን አጠናክረዋል። የሴንትኮም የቅርብ ጊዜ መግለጫዎች እንደሚያሳዩት ኢራን የምትጠቀመው የድሮን ቴክኖሎጂ አቅም ከአሜሪካ ጋር ለመጋጨት ሳይሆን አሜሪካንን ለድርድር ለማስገደድ የምትጠቀምበት ስልት ነው። የኢራን የባህር ዳርቻዎች ላይ ያለው ከፍተኛ ወታደራዊ ዝግጅት አሜሪካ በክልሉ የምታደርገውን የክትትል ስራ እጅግ ፈታኝ እያደረገው ነው። በሌላ በኩል የአሜሪካ የጦር መርከቦች በባህረ ሰላጤ ውስጥ የሚያደርጉት ጥበቃ ከኢራን የሚሰነዘሩ ድንገተኛ ጥቃቶችን ለመከላከል ታስቦ የተዘጋጀ ነው። ነገር ግን ይህ የጦር መርከቦች መገኘት ራሱ ኢራንን የበለጠ እንድትቆጣና አዳዲስ የመከላከያ ስልቶችን እንድትቀይስ እያደረጋት ነው። ይህም የቀጠናውን ሁኔታ ወደማይወጣበት የጦርነት አዙሪት እየወሰደው ነው። የአሜሪካና የኢራን የባህር ኃይሎች በቅርብ ርቀት መገኘታቸው ማንኛውም ትንሹ ስህተት ትልቅ ግጭት ሊያስነሳ እንደሚችል የሚያሳይ ነው። ይህ የጦርነት አፋፍ ሁኔታ አሜሪካና ኢራን በዲፕሎማሲ ጠረጴዛ ላይ ቶሎ እንዲገናኙ የሚገፋፋቸው ዋና ምክንያት ነው። ወታደራዊ ኃይል ብቻውን መፍትሄ እንደማይሆን ሁለቱም ሀገራት አምነዋል እየተባለ ይገኛል። በመጨረሻም የሶማሊያ የፖለቲካ ፍንዳታና የሞቃዲሾ ትርምስ። የመጨረሻውና ለኢትዮጵያውያን በጣም ቅርብ የሆነው አጀንዳ የሶማሊያ ጉዳይ ነው። በሰኔ ወር መጀመሪያ ላይ በሞቃዲሾ የፈነዳው ግጭት የሀገሪቱን የፖለቲካ መሰረት
እየናደው ነው። ፕሬዝዳንት ሐሰን ሼክ ሙሐመድ የስልጣን ዘመናቸውን ለማራዘም የወሰዱት ውሳኔ ከፍተኛ ቁጣን ቀስቅሷል። ከሰኔ 3 ቀን 2026 ጀምሮ በሞቃዲሾ መዲና ከተማ በአንድ በኩል በመንግስት ወታደሮችና በሌላ በኩል በተቃዋሚ ኃይሎች መካከል የተካሄደው ከባድ የተኩስ ልውውጥ በሺዎች የሚቆጠሩ ቤተሰቦችን ከመኖሪያቸው አፈናቅሏል። እንደ ዘገባዎች ከሆነ መንግስት የቀድሞውን የፕሬዝደንት ሼክ ሻሪፍ ሼክ አህመድና የቀድሞውን ጠቅላይ ሚኒስትር ሐሰን አሊ ካይሬን መኖሪያ ቤቶች ከበባ ውስጥ በማስገባት ጥቃት ተፈጽሟል ብለዋል። ይህ ክስተት በሶማሊያ የፖለቲካ ታሪክ ውስጥ የህግ ማዕቀፍ መስበር ተብሎ እየተገለጸ ነው። የመንግስት የመከላከያ ሚኒስቴር ሁኔታውን የመፈንቅለ መንግስት ሙከራ ሲሉ ቢገልጹትም ተቃዋሚዎች ግን ይህ ንጹሐን ዜጎችን የማፈንና የፕሬዝደንቱን ስልጣን በግዴታ ለማራዘም የሚደረግ ሴራ ነው ይላሉ። በአሁኑ ወቅት የሞቃዲሾ ከተማ በከፍተኛ የጸጥታ መቆጣጠሪያ ስር ብትሆንም የፖለቲካው እሳት ግን ከቁጥጥር ውጭ ሆነዋል። ይህ የውስጥ ትርምስ በአልሸባብ ላይ የሚደረገውን ትግል የሚያዳክምና ለቀጠናው ሰላም ትልቅ ስጋት የሆነ ክስተት ነው። ሶማሊያ ከረጅም ጊዜ የእርስ በርስ ጦርነት በኋላ ወደ ሰላም ለመመለስ የምታደርገውን ጥረት በአሁኑ ወቅት በአዲስ የፖለቲካ አለመረጋጋት ስጋት ውስጥ ወድቋል። የሶማሊያ ተቃዋሚዎች እንደሚሉት መንግስት የስልጣን ማዕከላዊ ቁጥጥርን እየተከተለ ነው። ይህ ደግሞ በፌዴራል አባላት ሀገራት መካከል ስጋት ፈጥሯል። በሌላ በኩል እስራኤል ለሶማሊላንድ ያሳየችው እውቅና የሶማሊያን ሉዓላዊነት አደጋ ላይ ጥሏል የሚል ስሜት በህዝቡ ዘንድ እንዲፈጠር አድርጓል። ይህ የውጭ ፖሊሲ ውሳኔ በፕሬዝዳንቱ ላይ የሚነሳውን የተቃውሞ ማዕበል አባብሶታል። በሞቃዲሾ የሚታየው ተቃውሞ የሰላም አስከባሪው የኤዩሶም ተልዕኮም ቢሆን በፖለቲካዊ መደናገሪያም ውስጥ እንዲወድቅ አድርጎታል። በአጠቃላይ ሶማሊያ ዛሬ በገጠማት የፖለቲካ ቁርሾ ምክንያት አልሸባብን ለመዋጋት የነበረውን አንድነት እየሸረሸረው ይገኛል። ውድ ተመልካቾቻችን የዛሬ ዝግጅታችን ይህን ይመስላል። የዓለም የፖለቲካ ካርታ እየተቀየረ ነው። በቀጣይ ቀናት እነዚህን አጀንዳዎች በተከታታይ እንከታተላለን። ይህንን ዝግጅት ላይክና ሼር በማድረግ ለወዳጆቻችሁ ያጋሩ። በቀጣይ ፕሮግራም እስከምንገናኝ ሰላም ቆዩ።